ወይዬ ቤተሰቦቼ ወይዬ ወረኛ አይሆንኩ ሰውዬ ስንት ነገር እሰራለሁ ብዬ ይኸው ከአራት ወር በኋላ እየተመለስኩ ነው። ወሬ ብቻ ምንም እንዲሆኝ ምናምን እያልኩ አልሰክሳችሁ። በቃ ጊዜ አጣሁ። በቃ ጊዜ ዩቲዩብ ለመስራት ጊዜ ይፈልጋል። ይሄ ምንድነው ዴዲኬትድ ነው የሚባለው። በቃ የሆነ ነገር ተከታታይ ነገር ለመስራት በደንብ አንድ ጊዜ ይፈልጋል። ሁለት በቃ ብዙ ፕሮሰሶች አሉት ዩቲዩብ እና ለዛ ነው የጠፋሁበት ምክንያት እንደዚህ ስደማደብ ምናምን አልላችሁም። አልሰክስም። እኔ ብዙም ሳክስ አልወድም። እንዴት ናችሁ ቤተሰቦቼ? ይህ ኢትዮ እስቲ ቀጥሉት፣ አልጠፋባችሁማ። ኢትዮ አንቦክስ ነው። ናፍቃችሁኛል ቤተሰቦቼ፣ በጣም ጠፍቼባችኋለሁ። ግን የጠፋሁበትን ልካስ ምክሰው በምንድን ነው? ይኸው ራሴ የምጠቀምባት ጽድት ያለች ጌሚንግ ማውዝ አለች። ይቺን መመለሴ ምክንያት በማድረግ ይቺን ጊቫዌ ይሰጣሉ። ጊቫዌ ደግሞ እንዴት ነው የሚደረገው? ይሄ ቪዲዮ ሲመጣላችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በመጀመሪያ ሰብስክራይብ አድርጉ፣ ላይክ፣ ሼር ምናምን እሱን ታደርጉና በኮሜንት ደስ ያላችሁን ነገር ኮሜንት ታደርጉልኛላችሁ። ከዛ እኔ ምን አደርጋለሁ? ራንደምሊ ከዛ ኮሜንት ላይ መርጬ ቺን ዋየርለስ ያው ስትፈልጉ ብሉቱዝ ስትፈልጉ ደግሞ ያው ዶንግል አላት። ያው ዶንግል አላት። ያው ከጀርባ ያለው ቪዲዮ ራሱ እያቆመብኝ ነው። ኦፍ ላድርገው። ዶንግል አላት። ከፈለጋችሁ እኔ በብሉቱዝ ነው አሁን ኮኔክት ያደረኩት። እቺን የመሰለች ጌሚንግ ዋየርለስ ማውስ ጊቫዌ አዘጋጅቻለሁ። የራሴ ነው ማለት ነው። ሶ እንዴት ናችሁ ቤተሰቦቼ? ሁሉ ሰላም? እኔ ጋር ጥሩ ነው አለሁኝ። በቲክቶክ አለሁ እንግዲህ ጌሚንግ ላፕቶፕ ኢትዮጵያ ላይ ላፕቶፔን እየቸፈቸኩኝ አለሁኝ። አሁን ዛሬ የሆነች አንድ አዲስ ነገር ልነግራችሁ ወይም ላሳውቃችሁ ሀሳቡ ከነበራችሁ ይጠቅማችኋል ብዬ ስላሰብኩኝ ነው የመጣሁት። ይህ ኢትዮ አንቦክስ ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ መቼስ ይገባችኋል። ዲቴል መናገር አይጠበቅብኝም። ሄድፎን አድርጌ ነው የመጣሁት። ማይክም ያለው ለምን ካላችሁኝ ዛሬ በጣም አሁን ዩቲዩብ ላይ ፖፑላር የሆነ ብዙ ሰዎች እየሰሩ ገንዘብ እያገኙበት ያለው ነገር የሪያክሽን ቪዲዮ ነው። ሶ እንዴት ሪያክሽን ቪዲዮ እንሰራለን የሚለውን በአጭሩ እንዴት መስራት ይቻላል የሚለውን በአጭሩ ለመግለጽ እሞክራለሁ። ብዙ ቪዲዮዎች ከዚህ በፊት ሊኖሩ ይችላሉ፣ ግን እኔ ቀለል አድርጌ ነው የምነግራችሁ። እሺ፣ የሪያክሽን ቪዲዮ ለመስራት የሚያስፈልጉ ነገሮች አሉ። ከነዛ ውስጥ የመጀመሪያው እናንተ ናችሁ። ሰው ያስፈልጋል። አንድ ሰው የሪያክሽን ቪዲዮ ለመስራት እንግዲህ እራሱ ሰውየው ያስፈልጋል። ቢቻል ያ ሰው ትንሽ ጨዋታ አዋቂ ቢሆን፣ ለነገሮች መልስ የመስጠት ፍጥነታችሁ ጎበዝ ቢሆን የተሻለ የሪያክሽን ቪዲዮ ለመስራት ትሰራላችሁ። ግን ለመታየት በጣም ብቁ ይሆናል ብዬ አስባለሁ። ሶ ጨዋታ ከቻላችሁ በጣም አሪፍ ነው ለሪያክሽን ቪዲዮ። ያው የሆነ የሚመጡትን ቪዲዮዎች ሪያክት ማድረግ ነው። ለዛ ነገር የተሻለ ነገር መልስ ሲሰጡበት የተሻለ እይታ ይኖረዋል ብዬ ስላሰብኩኝ ነው። ከዛ በኋላ አንድ ላፕቶፕ ካለ በእርግጠኝነት በቂ ነው። እንደ ጀማሪ ነው። ፎር ቢግነርስ የሚል ቶፒክ እንስጠውና በስልካችሁ ለመስራት ትንሽ ያስቸግራል፣ ወይ ሁለት ስልክ ያስፈልጋችኋል። ግን በቃ ላፕቶፕ አላችሁ ብለን እናስበው። አሁን እኔ እዚህ ጋር ካለኝ ላፕቶፕ አሁን እኔ የፒሲ ማክቡክ ነው። ለምሳሌ ማክቡክ ካላችሁ በዚህ ሪያክሽን ቪዲዮ መስራት ትችላላችሁ። እንደውም ማክቡክ በጣም አሪፍ ነው። ኖርማል ሌሎች ዊንዶውስ ላፕቶፖችም ይሆናሉ። ምንድነው የምታደርጉት መሰላችሁ? ቢቻል ዳይሬክትሊ ሪያክት ብታደርጉ ቪዲዮ ላይ በጣም አሪፍ ነው። ለምን ፊሊንጋችሁ ትክክለኛ ፊሊንግ ይሆናል። ለዛ ነገር የሆነ ነገር ስታዩ እና ድጋሚ ቪዲዮ ስታዩት ያለ ትንሽ ድጌ ሲታይ የሆነ ፌክ የመምሰል ነገር አለው። ግን ቀጥታ ሪያክት እኔ አሁን ስለዚህ ወሬ የመጣሁት እኔም ወደ ሪያክሽን ቪዲዮ ልገባ ስለሆነ ነው። ምንድነው ማድረገው? የኔ አሰራር ዳይሬክት ነው። ቲክቶክ ላይ ገባለሁኝ።
የተለያየ ፕላትፎርሞች አሉ። እነዛ ላይ ሪያክት ማድረግ ነው። ዳይሬክት ነው። አሁን ደግሞ ጨዋታው ከኮሜንት ጋር ስለሆነ ኮሜንት እየገባን እያነበብን ፈታ ነው የምንለው። በእርግጠኝነት ፈታ አደርጋችኋለሁ ብዬ አስባለሁኝ። ሶ ዳይሬክት ነው ቢሆን ጥሩ ነው። ካልሆነ ቪዲዮዎች ታዘጋጃላችሁ፣ የሆኑ ቪዲዮዎች ታዘጋጃላችሁ። ከዛ ስልካችሁ አለ፣ ስልካችሁ ይቀርጻል። ያንን ቪዲዮ ከፍታችሁ በፈለጋችሁት አንግል ሊሆን ይችላል። እንደዚህም እንደዚህ እያያችሁ ብዙዎቹ አሁን ካሜራ አሁን የኔ ካሜራ እንዲህ ነው አይደል? እንደዚህ ወደ ጎን አደርገዋለሁ። ቪዲዮዬን እዚህ ጋር ያለው ካለኝ ማይክ እጠቀማለሁ። የነዚህ ማይክ ቆንጆ ከሆነ አሁን የኔ ማቴሪያል ኦሪጂናል እቃ ነው ከሆነ በጣም ጥሩ ማይኩ ሪከርድ ሊያደርግላችሁ ይችላል። ካልሆነ ግን ትናንሽ ማይኮች አሉ የሚሸጡ፣ እነሱን ተጠቅማችሁ ከስልካችሁ ጋር ማይኩን አገናኝታችሁ ፌስ ቱ ፌስ እየተያያችሁ ሪያክት ማድረግ ነው። ሶ ሪከርድ ይደረጋል። እዚህ ጋር የምታዩት ቪዲዮ ማክቡክ የራሱ ሪከርደር አለው። ሶፍትዌር ደግሞ ማውረድም ትችላላችሁ። አይ ቲንክ እኔ እዚህኛው ስልኬ ላይ ኦቢኤስ ነው ምናምን ነው የምጠቀመው። በሱ ሪከርድ እያደረጋችሁ እዚህ ጋር የምታዩት ነገር ሪከርድ ይደረጋል ፒሲያችሁ ላይ። በስልካችሁ ደግሞ የእናንተ ሪያክሽን ይቀርጻል። እነሱ ማገናኘት ደግሞ የኤዲቲንግ ስራ ነው። ስለ ኤዲቲንግ ደግሞ አልነግራችሁም። በካፕከት ኤዲት ማድረግ ሙሉ ቪዲዮ ከዚህ በፊት ስለሰራሁኝ ማለት ነው። ሶ ላፕቶፕ ካለ ሰየው፣ ከሌለ በስልክ መስራት ይቻላል። ስልክም ከሌለ በላፕቶፕ ብቻ መስራት ይቻላል። ለምን ካላችሁኝ ደግሞ ላፕቶፖች ደግሞ ካሜራ አላቸው። የራሳቸው ካሜራ ስላለ በሱ ካሜራ የተጠቀማችሁ እዛ ቪዲዮን እያያችሁም ሪያክት ማድረግ ትችላላችሁ። እሱን እናንተ ማስተካከል ነው። ሪከርድ የሚደረገው ድምፅ እንዲወጣ ማድረግ ነው ከእናንተ የሚጠበቀው። ሌላ ምንድን ነው ያልነገርኳችሁ? ወይስ የምታውቁትን ነገር ነው የነገርኳችሁ? ሶ ከዚህ በኋላ የሪያክሽን ቪዲዮ መሰራላችኋለሁ። ያገኘሁትን ነገር ነው። በፈለጋችሁት ወይ ሼር ማድረግ ትችላላችሁ። ለእኔ ብችል እና ቢሳካልኝ እንዳልኳችሁ ዳይሬክት ነው። ዳይሬክት እያየሁኝ ያለውን ነገር ቲክቶክ ላይ የራሴ ፎር ዩ ፔጅ የሚመጣልኝ ነው ፎርዋርድ እያረኩኝ እያየሁኝ ሪያክት ማድረገው። ጀማሪ ከሆናችሁ ይሄ ቪዲዮ ከጠቀማችሁ ጠቀማችሁ፣ ካልጠቀማችሁ ምንም የተለየ ነገር ካላወራው ደግሞ በጣም ይቅርታ አድርጉልኝ። እወዳችኋለሁ። በጸዴ በሪያክሽን ቪዲዮ እመለሳለሁ። አብራችሁን ስለነበራችሁ አመሰግናለሁ። ይህ ኢትዮ አንቦክስ ነው። ይመቻችሁ።